ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለሁኝ እግዚአብሔር ይመስገን። ዛሬ ደግሞ ዶናት ነው የምንሰራው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ለዶናት የሚያስፈልጉኝን ግብአቶች አዘጋጅቻለሁ። እዚህ ጋር ዝብዳ ነው፣ የቀለጠ ዝብዳ ነው። እዚህ ጋር ደግሞ ሮብ፣ ትንሽዬ ሮብ ወይም ደግሞ ዮገርት። እዚህ ጋር 2 እንቁላል አዘጋጅቻለሁ። እዚህ ጋር ደግሞ ቫኒላ። ይሄ ደግሞ ወተት ነው፣ ሞቅ ያለ ወተት ያልቀሰቀሰ ማለት ነው። እዚህ ጋር ደግሞ ባኪንግ ፓውደር ነው። እዚህ ጋር ደግሞ እርሾ ወይም ካሜራ አለኝ። እዚህ ጋር ደግሞ ዘይት አለኝ። እዚህ ጋር ደግሞ ያዘጋጀሁት ዱቄት አለ ማለት ነው። እና ወደ ስራችን እንሂድ። ቤቱን ሰብስክራይብ አድርጉ፣ ላይክም አድርጉ፣ ኮሜንትም አድርጉልኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ወደ ስራችን እዚህ ጋር እርሾዬን በዚህ 2 ነው የተጠቀምኩት። በዚች ማንኪያ 2 ነው የተጠቀምኩት። እዚህ ጋር ደግሞ 2 የሾርባ ማንኪያ ስኳር። እዚህ ጋር ደግሞ ቤኪንግ ፓውደር አለ፣ ትንሽ ነው የምጨምረው በሻይ ማንኪያ። እዚህ ጋር ደግሞ ቫኒላ አለኝ፣ ለጣዕምም ለሽታም ይሁን እንቁላል ስለምንጨምር ለጣዕምም ለሽታም እንዲሆን ነው። እዚህ ጋር ቫኒላ። እዚህ ጋር ደግሞ ያዘጋጀነውን ወተት እንጨምራለን። ከዛ እዚህ ጋር ቅቤያችንን፣ ከዛ አብረን እናዋህዳለን። እንደዚህ ያደርገን አብረን እናዋህደዋለን ማለት ነው። ከዛ እዚህ ጋር ያዘጋጀነውን 2ቱን እንቁላል እንጨምራለን። ከዛ ደግሞ እርጓችንን ወይም ደግሞ ዘባዳ እንጨምራለን ማለት ነው። አሁንም እናደባልቀዋለን ማለት ነው። ከዛ እዚህ ጋር ትንሽዬ ጨው፣ ከዛ እንደዛ አድርገን አብረን እናደባልቀዋለን ማለት ነው። ከዛ እንደዚህ አድርገን ካደባለቅን በኋላ ዱቄታችንን እያመጣን እንጨምራለን። በጣም እንዳይደርቅብን እያየን ማለት ነው የምናቦካው። ይሄው ሊጣችን እዚህ ላይ ደርሷል። ምንም አይነት ውሃ አልተጠቀምኩም። ይሄው የእጄን ራሱ አይዝም። አያችሁ፣ እንደዚህ ላላ አድርገን ካቦካኑ በጣም ቆንጆ ዶናት ይወጣልናል። ይሄው እንደዚህ ሸፋፍኛ አስቀምጨዋለሁ ለ1 ሰዓት ማለት ነው። ከ1 ሰዓት በኋላ እንገናኛለን። ይሄው ከ1 ሰዓት በኋላ ተመልሼ መጥቻለሁ። ይሄ ሊጤ እንደዚህ ቦክቷል። ማሻአላህ፣ ይሄው ሊጤ እንደዚህ ቦክቷል። ይሄውማ ምንም አይዝም፣ ምንም እጄ ላይ የለም። አሁን እንዳምጣለን ማለት ነው። ይሄው በዚህ መልኩ ዳምጨዋለሁ። ታያችሁ፣ በዚህ መልኩ ዳምጨዋለሁ። እኔ በእጄ ነው የምዳምጠው፣ በመዳመጫ አልጠቀምም፣ አይመቸኝም። እና ይሄው እንደዚህ ዳምጨዋለሁ። ያው እንቆራርጠዋለን ማለት ነው። አልወፈረም፣ አልሳሳም፣ አሪፍ ነው። ያኔ በጣም መሳሳት የለበትም፣ በጣም ወፍራም መሆን የለበትም። ይሄውን አሪፍ ነው እና አብረን እንቆርጣለን። ተዘጋጁ። ይሄው በዚህ መልኩ ቅርጽ አውጥቼለታለሁ። ይሄ አሁን እኔ በዚች ማለት ነው መሀሏን ክብ ክብ እያደረኩ ቅርጽ አወጣለታለሁ። እናንተ ግን በሃይላንድ ክዳንን ማውጣት ትችላላችሁ። ይሄው በዚህ መልኩ ቅርጾችን አውጥቻቸዋለሁ ማለት ነው። እንግዲህ ማለት ነው ያው በመጨረሻ ዶናታችን እዚህ ላይ ደርሷል። ጠብሼዋለሁኝ፣ ለመቅረጽ ስላልተመቸኝ ነው ስጠብስ እና እዚህ ላይ ደርሰዋል። ዶናታችን እንደዚህ ደርሷል። ይሄ ደግሞ ከዶናቱ እየተረፈ ቂጣ ነበረ፣ እንዴት ነበረ? እንደዚህ የሰራሁት በገርፋና በስኳር ነው የሰራሁት። በጣም የሚያምረው ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ ስለተከታተላችሁ።